ስኬት መኪና ፈልገህ መኪና መግዛት ካልሆነ ሀብታም መሆን ፈልገህ ሀብታም መሆን ካልሆነ ሩጫውን አሸንፈህ ህንፃውን ገንብተህ እሱ ካልሆነ ታዲያ ምንድነው? አሁን ይሄን ከሆነ ስኬት ለምን ነው ብዙ ሰው ግራ የሚጋባው? በመጀመሪያ ሰው የት እንዳለ ያውቅ። አሁን ብዙ ሰው ምን ነው የሚለው መኪና ስገዛ ደስተኛ ሆናለሁ። ምን ዋስትና አለ? አሁን በታክሲ ሄድክ ደስተኛ ካልሆንክ መኪና ስትገዛ ደስተኛ እንደምትሆን ምን ዋስትና አለ? አሁን አብዛኛው ጊዜ ስኬት ምንድነው ነው ለብዙ ሰው ግራ የሚያጋባ ርዕስ ነው እና የተለያዩ የፐርሰናል ዴቨሎፕመንት የሞቲቬሽናል ስፒች የሚያቀርቡ ሰዎች ስኬት ምን እንዳልሆነ ይገልጹታል። ስኬት ምን እንደሆነ ግን ሳይገልጹት ነው የሚያልፉ። ስኬት መኪና ፈልገህ መኪና መግዛት ካልሆነ፣ ሀብታም መሆን ፈልገህ ሀብታም መሆን ካልሆነ፣ ጤንነት ፈልገህ ጤናማ መሆን ካልሆነ፣ ህንፃ ፈልገህ ሩጫ አሸንፈህ ሩጫውን አሸንፈህ ህንፃውን ገንብተህ እሱ ካልሆነ ታዲያ ምንድነው? ትልቅ ጥያቄ ምንድነው ስኬት? so that was a big question. so ረጅም ጊዜ መልሶ አላገኘሁትም ነበር። ከዛ በፕራክቲካል አንድ ሰው ሲጠቅስ ሰማሁ እዛ ነውና I said wow this makes sense አልኩም። ስለዚህ የጠቀሰው ሰውዬ ኤርል ናይቲንጌል ይባላል። ኤርል ናይቲንጌል ምንድነው ያለው? success is the progressive realization of a worthy ideal። በዛ ሰዓት ተገረምኩ፣ ግን ሰሙንም ያነበብኩት ነበርና እንደ አዲስ ተገረምኩ። progressive realization of a worthy ideal እነዚህ ቃላቶች ማለት ነው success is the progressive realization of a worthy ideal በጣም ጥልቅ ያለ ነው ማለት እኔ አሁን በደንብ ተረድቻለሁ ብዬ ነው የማስበው። ግን በሞር ስትረዳቸው እነዚህ ቃላቶች ዘሞር እንዳልተረዳቸው ከዛ ውስጥም የሚወጣ ሌላም ታምር ይኖራል። የሚገርም ነው። success is the progressive realization of a worthy ideal። በቃ ህይወት ቀጥ ነው የምታደርጋት እቺ ስትረዳ። ወደ አማርኛ አቅልለን እናመጣዋለን። መተርጎም ሳይሆን አቅልለን እናመጣዋለን። ሊስማማ በሚችል ቃላት ማለት ነው። አዎ ትርጉም አይደለም፣ መበተኑ ነው። በአንድ የተገለጸ ለሶስት ልንበትነው ነው። ስኬት ማለት አሁን የት እንዳለህ ማወቅ፣ መጀመሪያ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ ነው። በጣም ቀላል ነው። አሁን የት ነው ያለው? እዚህ ነኝ። የት ምን እፈልጋለሁ? እዛ ነው። ስለዚህ ምን ማድረግ አለብኝ? ከዚህ ተነስቼ ወደምፈልገው መሄድ። ይሄ ነው ስኬት አይደል? አሁን ይሄን ከሆነ ስኬት ለምን ነው ብዙ ሰው ግራ የሚጋባው? በመጀመሪያ ሰው የት እንዳለ ያውቅ። ዋናውም ትልቁም ስራ እሱ ጋር ነው። ቀጥሎስ የት መሄድ እንደሚፈልግ አይወስንም። ሶስተኛስ ካለበት ተነስቶ ወደሚፈልገው አይሄድም። አሁን ሁሌ ሰው ካለበት ተነስቶ ወደሚፈልገው መሄድ ነው። ላይክ ሩጫው ነው የሚፈልገው። ለምን ነው ማልጎብዘው? ለምን ነው ማልቀይረው? ለምን ነው ጠዋት ተነስቼ ማልሻሻለው? ለምን ነው ተአምረኛ ማልሆነው ነው ማትሆነው? የት እንዳለ አታውቅም፣ የት መሄድ እንደምትፈልግም አታውቅም። ስለዚህ ጠዋት ተነስተህ ወዴት ነው የምትሄደው? አቅጣጫ አላስቀመጥንለትም። አቅጣጫ ከማስቀመጡ በፊት መጀመሪያ የት ነው ያለው? በጤናው የት ነው? በእውቀቱ የት ነው? በገንዘቡ የት ነው? በችሎታው የት ነው? ሰዎችን በማናገር አዳዲስ ነገሮችን በማየት አዲስ ጓደኛ በመያዝ መጀመሪያ የት ነው ያለው የሚለውን ነገር ማወቁ። አንድ ሰው መሀል አዲስ አበባ ማያውቅ ሰው ማለት መሀል ላይ መንገድ አምጥተሽ ወርወሪው መሀል ላይ ቦታ መኪና አምጥተሽ አይኑን ጨፍነሽ ሂድ በይ፣ ወዴት ነው የሚሄደው? ወዴት የት ነው ያለው? አያውቅም የትም እንዳለ አያውቅም። ጉዞ እንዲኖር ማለት ነው። ሶስተኛው ምንድነው? ስኬት አሁን የት እንዳለ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለበት ተነስተህ ወደምትፈልገው መሄድ ነው አይደል? መጀመሪያ የት እንዳለ ካላወቅ፣ የት መሄድ እንደምትፈልግ ካልወሰንክ ወዴት ነው የምትጓዘው? ከየት ወዴት? ሲጀመርም እኮ የት እንዳለሽ ካላወቅሽ እንዴት ወዴት መሄድ እንደምትፈልግ ታስቀምጫለሽ ይመስለኛል። መጀመሪያ የት እንዳለሽ ማወቁ ነው ወሳኙ ነገር። አሁን ይመጣልኝ። አብዛኛው ሰው የት እንዳለ እኔ ያውቃለሁ። በስጋማ ታውቃለህ፣ በመንፈስ የት እንዳለ ታውቃለህ ወይ ነው? በአእምሮ የት እንዳለ ታውቃለህ ወይ ነው? ረጋ ብለህ ራስህን ፈትሸህ ታውቃለህ ወይ ነው? አንድ ሰው ያለበት ቦታ ካላወቀ፣ የሚሄድበት ቦታ ደግሞ ካላወቀ ከየት ተነስቶ ነው ወዴት የሚሄደው? ስለዚህ ሰው ጧት ይነሳል። ጧት ተነስቶ እኔ ጧት ተነስቼ ማሳካ ህልም አለ፣ የት እንደደረስኩ ፈትሻለሁ፣ የት መሄድ እንደምፈልግ አውቃለሁ። ስለዚህ ጧት ተነስቶ መምታት ነው። ጧት ተነስቶ የት እንዳለ ያላወቀ ሰው ወዴት እንደሚሄድ ስለማያውቅ ግራ ይጋባልና የሚቀለው ሰበር ዜና መስማት ነው። ለምሳሌ ስንት ሰዓት እንደምተኛ ማታውቅ ከሆነ ቀንህ ስንት ሰዓት እንደሚያልቅ አታውቀውም። ስንት ሰዓት እንደምትነሳ ማታውቅ ከሆነ ቀንህ ስንት ሰዓት እንደሚጀምር አታውቀውም።
ማለት አመመኝ ደከመኝ ትላለህ። እንዳያምህ እንዳይደክም በስነ ስርዓት ማረፍ አለበት። በስነ ስርዓት መመገብ አለበት። ሰው ስንት ሰዓት እንደሚነሳ አያውቅም። ስለዚህ ቀኑ ስንት ሰዓት እንደሚጀምር አያውቅም። ስንት ሰዓት እንደሚተኛ አያውቅም። ስለዚህ ቀኑ ስንት ሰዓት በእድል ነው የሚኖረው። ሙቪ ካመጣህለት 3 ሙቪ ከሰጠው እስከሚነጋ ያህል ከዛ አመመኝ ያለ ቢሮ ይገባል። ማለት የት ነው ያለው ብትለው እኔ ጎበዝ ነኝ፣ ተአምር ነኝ፣ ሞቲቬሽን አንብቤያለሁ፣ ዘ ሲክሬት አንብቤያለሁ፣ የሚቀረኝ የለኝ፣ ያዙኝ ልቀቁኝ ነው። ግን የት እንዳለ አያውቅም። ስንት ሰዓት እንደሚተኛ አያውቅም። ስንት ሰዓት እንደሚነሳ አያውቅም። ስለዚህ ስንት ሰዓት እንደሚነሳ ካላወቀ ስንት ሰዓት ቁርስ እንደሚበላ አያውቅም። ስንት ሰዓት ቢሮ እንደሚገባ አያውቅም። ሁሌ ሰበብ ነው። ስለዚህ ሰው የተሳሳተ ግምት ነው ያለው የት እንዳለው። ማለት ዶክተር አብይ የት እንዳለ ያውቃል፣ ምን ማድረግ እንዳለበት ያውቃል። ጆ ባይደን የት እንዳለ ያውቃል፣ ምን ማድረግ እንዳለበት ያውቃል። ሰው ግን የራሱ ህይወት መፈተሽ አቁሟል። መሪዎች፣ አትሌቶች፣ ፖለቲከኞች፣ ሙዚቀኞች፣ ዘፋኞች ሲፈትሽ ስለሚውል እነሱ ማናቸው ምን ማድረግ አለባቸው ሲገልጽ ስለሚውል ይሄም ቢያደርግ እኮ እንዲመጣ ነበረ። ሁሉም ሰው አስተያየት ሰጪ ይሆናል በሰው ህይወት ላይ። ስለዚህ ተውና ለሌላ ሰው ማለት ለሌላ ሰው ከመምከሬ በፊት ማን መምከር አለብኝ? ራሴን መምከር አለብኝ። ስለዚህ ከኔ ጀምሮ ገብተን ዛሬ ሰከም ብለን የት ነው ያለው? የመንፈሳዊ ክላሪኔቴ የት ነው ያለው? ጤንነቴ የት ነው ያለው? ሰው በቃ ከላይ ማለት ነው ጎበዝ እንዲባልና እንዲጨበጨብለት የት ነው ያለው ስትለው እኔ ደረጃ 3 ነኝ፣ ደረጃ 5 ነኝ፣ ደረጃ 7 ነኝ ብሎ ይዘጋዋል። ግን አይደለህም። ስለዚህ ስትነሳ ኦልሬዲ ከሌለህበት ቦታ ነው የምትነሳው። አንተ ያለው 4 ኪሎ የምታስበው ቦሌ ነው ያለው። ስለዚህ ስትነሳ፣ ስትራመድ፣ ስትነዳ፣ ስትንቀሳቀስ፣ ስታስብ ከሌለ ቦታ ነው። አንተ ነህ ጨቅጫቃ፣ ግን ሚስቴ ነው ጨቅጫቃ ብለህ ነው የምታስበው። አስበውና ቤት ሚስትህ የምትጨቀጭቀህ ከሆነ ማለት ከሚስትህ ጋር ቤት የምትጨቃጨቅ ከሆነ ቢሮ ደግሞ ከአንድ ልጅ ጋር የምትጨቃጨቅ ከሆነ አንድ ቦታ ደግሞ አንድ ሰው የሚጨቀጭቅ ከሆነ ዶንት ዩ ቲንክ ጭቅጭቅ አንተ ያለህበት ማንጋ ነው ችግሩ ያለው? ማለት ሰላም የሆነ ሰው ቤትም ጭቅጭቅ የለውም፣ ቢሮም ጭቅጭቅ የለበት። ግን አንዳንድ ሰው እኔ እኮ በቃ ቢሮ ስገባ አለቃ ትጨቀጭቀኛለች፣ ቤት ስገባ ሚስቴ ትጨቀጭቀኛለች፣ ወደዚህ ሲሄድ ትናይ ጭቀጭቀኛል ብለን የምናስብ ከሆነ ችግሩ ማንጋ ነው ያለ። ራሱ በደንብ የማይገመግም ሰው ሚስቴ ጨቅጫቃ ነው የሚለው። ምክንያቱም እኮ አንድ ሰው ብቻውን አይጣላም። ግድታ ለመጣላት 2 ሰው መሆን አለብሽ። ከሁለት ወገን ካልሆነ አንድ ሰው ብቻውን ከማን ጋር ይጣላል? ስለዚህ አንቺም ጋር ጉድለት አለ፣ ሜቢ ሌላም ሰው ጋር ጉድለት ይኖራል። ግን እሱን ተውትና እኔ የት ነኝ፣ የት መሄድ ነው የምፈልገው፣ ምንድነው ማሳካት የምፈልገው የሚለውን ነገር ከየት ነው የምነሳው የሚለውን ነገር በደንብ በጥልቀት እንዲያዩት ነው አድማጮቻችን። በህይወት ጭቅጭቅ ያለ የጭቅጭቁ መነሻ አንተ ነህ፣ ራስህ ጋር ነው ችግሩ ያለው። አሁን ሰውየው ችግር የለበትም ያልን አይደለም። ግን ህይወቴ እንዲቀየር ሰውየው መቀየር የለበትም። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። እዛ ጋር ነው ቁልፍ። ሁሌ ማለት ነው ሌላ ሰው እያመለከትን ከሆነ ለውጡ ምንም ነገር አይቀየርም በህይወታችን። ለውጡ ከኛ እየጠበቅ ነው ከሆነ ግን መምጣቱ ግዴታ ነው። አሁን እዚህ በጣም ሃይላይት ማድረግ የምፈልገው ለምንድን ነው ራሳችን በትክክል ማንገመግመው? ምክንያቱ እንዳንወቀስ ነው፣ እንዳንሰደብ ነው፣ ሰነፍ እንዳንባል፣ ጨቅጨቃ እንዳንባል፣ ወረኛ እንዳንባል። እኔ ራሴን ከምፈትሽ ማን ብከስ ይቀለኛል? መቅዲ ብከስ ይቀለኛል። ራሴን ከምፈትሽ ያ ብከስ ይቀለኛል። እኔ ራሴን ከምፈትሽ ቴክኒሻናችን ዲጂያችን ብከስ ይቀለኛል። ቀላል ሆነዋል ሌላ ሰው መክሰስ። ከራሳችን ማውጣት ነው የምንፈልገው እኛ። አሁን ምንድነው መፍትሄ ያመጣ ነው? እውነቱ ወቀውና ተቀበለውና ተመስገን በል እና ደስ ይበል። ስትፈትሽ ውጤቱ ደስ ላይልህ ይችላል። ሜይቢ ማለት ስትፈትሽ ሚስቴና ጨቅጫቃ ምትል ነበር አንተ ነህ ጨቅጫቃ፣ ወይ ባሌ ነው ጨቅጫቃ ምትል ነበር። ሜይቢ እውነታው አንተ ነህ ወይ ጨቅጫቃ ወይ ጭቅጭቅ እንዲኖር የምታደርገው ያለው። አሁን ምንድነው ይሄ ትምህርት ቤት አይደለም፣ ራይት ኤክስ አይደለም። በቃ ወረኛ ከሆንክ ወረኛ ነኝ ተቀበለው፣ ሰበኛ ከሆንክ ሰበኛ ነኝ፣ ታምረኛ ከሆንክ ታምረ፣ ጥሩ ከሆንክ ጥሩ ነኝ፣ ተራ ከሆንክ ተራ ነኝ፣ ድንቅ ነኝ። ላይክ ገምግመ አትሸፋፍ ነው። እኔ ይህ ነገር ደካማ ጎን አለኝ፣ ይሄ መካከለኛ ነው፣ ይሄ ጠንካራ ነው፣ ይሄ መካከለኛ እንተው፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም። እንገምግመው ለራሳችን ማለት ነው። አሁን እኔ መቅዲ ሊሸውዳት ይችላል፣ ለያብ ሊሸውደው ይችላል። ራሴን ግን አልሸውድም።
አሁን ትልቅ ኢሹ የሚመጣው ያለ ራሴን እየሸወድኩ ነው ያልሆንኩት ነኝ ብዬ አስባለሁ። አሁንም ብለው ያለው የሆንከው እንዳለው ተቀበለው። ምክንያቱም አሁን ያለህበት እንዳለው ካልተቀበልከው እና ተመስገን ብለህ ከራስህ ሰላም ካልፈጠርክ መነሻ አልታወቀም። ስለዚህ ከመነሻ ጋር ሰላም አይደለም። ስለዚህ የሌለ ህይወት ነው የምትኖረው ያለው። ትልቅ ህልም አለኝ ትላለህ፣ ግን አሁን ያለው ህይወት ኃላፊነት አልወሰድክበትም። አሁን ያለው ድህነት የኔ ጥፋት ነው፣ አሁን ያለ ጭቅጭቅ የኔ ችግር ነው ብለህ አልወሰድክበትም። ስለዚህ ሞቲቬትድ ነህ፣ ግን የት እንዳለህ አታውቅም። ስለዚህ ከየት እንደምትነሳም አታውቅም። ወረኛ እያለህ እኔ ተአምረኛ ነህ ብለህ ነው የምታስበው። 2 ሰዓት እየተነሳ 11 ሰዓት እየተነሳ ነው ብለህ ነው የምታስበው። ስለዚህ ጊዜውም አይበቃም፣ ስራውም አይበቃም። አሁን ምንድነው ያለ ነው ምንም ብዙ የሚያጨናንቅ ጉዳይ የለውም። ተው ሁሉ የሚያጨናንቁ መጀመሪያ የት እንዳለህ ወቅ። ዛሬ ቁጭ ብለህ የኔ ጠንካራ ጎኖች ምንድን ናቸው? ስንት ሰዓት ነው የምነሳው? ስንት ሰዓት ነው የምተኛው? ስንት ሰዓት ነው ቢሮ የሚሄድ? ቢሮ ሲሄድ እንዴት ነው መንፈሴ? እንዴት ነው ፊቴ? እንዴት ነው ጸባዬ? እንዴት ነው ስራዬ? እንዴት ነው ገቢዬ? የት ነው? ሰከም ብለህ ፈትሸው። 100% ሁሉ ላታውቀው ይችላል፣ ግን እስከ ሄድክበት ጥግ ድረስ ሄደህ ራስህን እወቅ እና የእውነት እንደዚህ አድርገህ ስትፈትሽ ጉድህን ይወጣል ማለት ነው። በቃ ያንተ ጉድ አንተ ካላወቀ ማን ይወቅልህ? ስለዚህ ምን ታደርጋለህ? ከሱ ሰላም ታደርጋለህ። እኔ ይሄ ጠንካራ ጎን፣ ይሄ ደካማ ጎን አለኝ፣ ተመስገን ትላለህና ደስ ይበልህ። ሁሌ የድሪምስ ኮንሰፕታችን ምንድን ነው? ህልሜ ሲሳካ ደሰታለሁ አይደለም። አሁን ባለህበት ደስ ይለኛል። ከነ ችግሩ፣ ከነ ሰላሙ፣ ከነ ሁሉ ነገር አሁን ደስተኛ መሆን። በቃ እውነት 3 ነገር ነው ስኬት ማለት። በመጀመሪያ የት እንዳለህ ማወቅ መፈተሽ ያስፈልጋል። ሁለተኛ መቀበል፣ በቃ እዚህ ነው ያለው፣ የከሰርኩ በእኔ ጥፋት ነው፣ እኔ እንቅልፋም ነው። መቀበል፣ አለማስመሰል። ሶስተኛስ ደስተኛ መሆን ባገኘነው ውጤት። ይሄ ነገር ሊቀየርልህ ትፈልጋለህ፣ ግን ሳይቀየር እኔ ደስተኛ ነኝ። አሁን ባለኝ ደሞዝ ደስተኛ ነኝ። አሁን ባለኝ ኪሳራ ደስተኛ ነኝ። አሁን በምነሳበት ያለው ሰዓት ደስተኛ ነኝ። አሁን ባለው ህይወቴ ሰላም ነኝ። አሁን ብዙ ሰው ምን ነው የሚለው? መኪና ስገዛ ደስተኛ ሆናለሁ። ምን ዋስትና አለ? አሁን በታክሲ ሄድክ ደስተኛ ካልሆንክ መኪና ስትገዛ ደስተኛ እንደምትሆን ምን ዋስትና አለ? በመኪና የሚመጣ ደስታ የለም። ደስታ በመኪና ቢመጣ ኖሮ፣ ሰላም በመኪና ቢመጣ ኖሮ፣ እረፍት በመኪና ቢመጣ ኖሮ ሁሉም መኪና ያለው ሰው ደስተኛ ይሆን ነበር። ሁሉም ቤት ያለው ሰው ደስተኛ ይሆን ነበር። ሁሉም ህንፃ ያለው ሰው ደስተኛ ይሆን ነበር። ግን እኮ አሁን ገንዘብ የለኝም። እሱማ የት እንዳለ ፈትሻላ። አሁን ፈትሻል። ገንዘብ የለኝም፣ እንደዚህ የለኝም፣ እንደዚህ ያለኝ፣ እንደዚህ ጠንካራ ነኝ፣ እንደዚህ ደካማ። አሁን ያለች ተቀብልሃታል። አሁን ያለህ የተቀበልካት ጥሩ ናት አይደለችም፣ ችግር የለውም ተመስገን። ምክንያት የባሰ አለ እና አሁን ደስ ይበልህ። በቃ ዛሬ ጠዋት ስትነሳ ደስ ይበልህ። ዛሬ ደስ ካላለህ ነገ ደስ እንደሚልህ ምን ዋስትና አለ? ነገ መኪና ሊኖር ይችላል፣ ግን የባሰ 10 እጥፍ ሊኖር ይችላል። ስለዚህ አሁን ከነ ችግር ከነ ፈተና ደስ ካላለ ነገ ከነ ተአምርህ ደስ አይልም። ስለዚህ ደስታ አሁን ነው። አሁን ደስ ይበልህ። አሁን ምንድነው ሰው ህልሜ ሲሳካ ደስተኛ ይሆናለህ ነው አይደል? ህልሙ ሲሳካ ሰው ደስተኛ ሊሆን ይችላል ላይሆን ይችላል። አሁን ደስተኛ ሆንና ህልሜ ሲሳካ ደግሞ የበለጠ ደስ ይልሃል። ህልሜ ሲሳካ እኔ ጎበዝ ሆናለሁ። አሁን ለምን ጎበዝ አትሆንም? እኔ የራሴን ንግድ ፍቃድ ሳወጣ ነው ጠዋት የምነሳ። ምን ዋስትና አለ? አሁን ካልተቀየርክ ንግድ ፍቃድ በስምህ ሲቀየር ጎበዝ እንደምትሆን ምን ማረጋገጫ አለ? ምን ዋስትና አለ? አሁን ያለው ሁኔታ ደስተኛ ካልሆንክ፣ አሁን ያለው ሁኔታ ሰላም ካልሆንክ፣ አሁን ባለው ሁኔታ ታታሪ ካልሆንክ፣ አሁን ባለው ሁኔታ ተአምረኛ ካልሆንክ ምን ዋስትና አለ ህልምህ ሲሳካ ደስተኛ እንደምትሆን? ስለዚህ መጀመሪያ የት እንዳለሁ አውቃለሁ፣ እቀበለዋለሁ፣ ደስ ይለኛል፣ ተመስገን እላለሁ። ሁለተኛ ህልሜ ምንድነው? የት መድረስ ፈልጋለሁ? ምን አይነት ህይወት መኖር ፈልጋለሁ? ምን አይነት ስራ ይኖረኛል? አስቀድሜ አየዋለሁ እና እጽፈዋለሁ። ካፌና ሬስቶራንት ወስደናል። እኔ የሚገርም የአዲስ አበባ ካፌና ሬስቶራንት ባለቤት ነኝ። በቀን ደግሞ 10,000 ብር የሰራሁ ነው። ደስ ብሎኛል፣ ተመስገን። ገና እኮ አልተከፈተ። ግን ሳስብ ህልሙ እንዳሳካ ሰው ነው ማስበው። ስለብስ ህልሙ እንዳሳካ ያለኝ ልብስ እያንዳንዱ እንቅስቃሴያችን በዛው ልክ ይሆናል። ፀጉሬን ስቆረጥ ህልሙ እንዳሳካ ሰው ነው የምቆረጠው። ጫማዬን ስጠርግ ህልሙ እንዳሳካ ሰው ነው። በቃ ሁኔታዬ ተቀይሯል።
ዝም ብሎ ልመና ላይ እርዱኝ፣ አመመኝ፣ ደከምኩ እንደዚህ ምናምን ሳይሆን በቃ ባለ ኃላፊነት ነኝ። ስለዚህ የስኬት ሁለተኛ ስቴፕ የት መሄድ እንደምትፈልግ መወሰንና እዛ ሆነህ መገኘት። በሀሳብ በስሜት በመንፈስ በአካል ተቀይሬያለሁ፣ እቀይራለሁ፣ ለወደፊት ተስፋ አድርጋለሁ ሳይሆን እኔ በቃ አሁን ተመስገን ተቀይሬያለሁ። አሁን በዚህ መንገድ ማሰብ ከቀጠልክ ሳታስበው ካለህበት ተነስተህ የምትፈልገው ቦታ መድረስ ቀላል ነው። እነዚህ ሁለቱ ዲፋይን ስለማታደርጋቸው ካለህበት ወደዛ ልሂድ ስለምትል ትግል ነው። ግን አሁን ያለው ህይወት ደስተኛ ከሆንክ ምንም ነገር ሳይጨመር አሁን ባለው ደስተኛ ከሆንክ ህልሙ ሲሳካ የሚኖርህ ደስታ አሁን የምታንጸባርቀው ከሆነ ህልሙ ሲሳካ የምታሳየው ልፋት አሁን የምትለፋ ከሆነ ህልሙ ሲሳካ የምታስበው የሚኖርህ ማንነት አሁን ካለ ሳታስበው ቁጭ ብለህ ነው የምትገኘው። ያንን የምትፈልገው ማንነት ቀድመህ ታምጣዋለህ። ቀድመህ አምጥተዋል። ስለዚህ ስለሆንክ ሆነ ስለተገኘ ህልሙ ያሳካ ሰው ሆነ ስለተገኘ ህልምህ ለማሳካት የሚያስፈልግ ሰው፣ ትምህርት፣ ልምድ፣ ቦታ፣ እውቀት በሰዓቱ ይሰጣል። ከምትገምተው በፊት ህልምህ ተሳክቶ በህይወትህ ተአምር ትመሰክራለህ። ዳትስ ሲምፕል።